ታሪክ የሚጀምረው ዓለም በኮሮና ወረርሽኝ ተዘግታ በነበረችበት ጊዜ ነው። 6 የቅርብ ጓደኛማቾች በየቤታቸው ነው መሰላቸትን ለመቀነስ ብዙ ጊዜ በቪዲዮ ኮል ማውራት ይወዱ ነበር። እነዚህ ጓደኛማቾች ሃሌይ፣ ጄማ፣ ራዲና፣ ካሮላይን፣ ኤማ እና ቴዲ ናቸው። ሃሌይ ለየት ያለ ነገር ለማድረግ በማሰብ ሰሊና የምትባል መናፍስት መጥራት የምትችል መካከለኛ ሴት ቀጥራለች። ሰሊናም ወደ ጥሪው ከመግባቷ በፊት ለጓደኞቿ ነገሩን በቁም ነገር እንዲይዙት ትነግራቸዋለች። ነገር ግን አብዛኞቹ ጓደኞቿ ነገሩን እንደ ቀልድ ነበር የቆጠሩት። ሰሊና ወደ ስብሰባው ስትገባ መመሪያዎች መስጠት ትጀምራለች። መናፍስት በምናብ የምንፈጥራቸው ነገሮች ሳይሆኑ የራሳቸው ስሜት ያላቸው አካላት እንደሆኑ እና ካልተጠነቀቅን አደጋ እንደሚያመጡ ታስጠነቅቃቸዋለች። መናፍስት መጥራት ስነ ስርዓቱ ይጀምራል። ሁሉም አይናቸው ጨፍነው በአካባቢያቸው ያለ መንፈስ ለመሰማት ይሞክራሉ። ጄማ ግን ምንም አይነት ነገር ስላልተሰማት ነገሩን ለማድመቅ አንድ ታሪክ ትፈጥራለች። ድሮ ጃክ የሚባል ጓደኛ ነበረኝ። እሱ ራሱ ሰቅሎ ነው የሞተው እና አሁን እዚህ ክፍል ውስጥ ያለው ሆኖ ይሰማኛል ብላ ትዋሻለች። በዚህ ውስጥ በጄማ ክፍል ከፍተኛ ድምጽ መሰማት ይጀምራል። ሰሊና የጄማ ታሪክ ሰምታ ልታረጋጋት ስትሞክር በድንገት የሰሊና ኢንተርኔት ይቋረጣል። አሁን ጓደኛማቾቹ ብቻቸውን ቀርተዋል። ጄማ የዋሸችው ውሸት ግን በጣም አደገኛ ነበር። ምክንያቱም መናፍስት ክፍተት ሲያገኙ የሰው ልጅ የፈጠረው ምስል ተክተው ሊሞት ይችላሉ። ጄማ ያልነበረ ሰው በመጥራቷ አንድ ክፉ መንፈስ ወደ እነሱ እንዲመጣ በር ከፈተች። ሰሊና ከጥሪው ከወጣች በኋላ የቤታቸውን እንግዳ ነገሮች መታየት ይጀምራሉ። ሃሌይ ወንበሯ በራሱ ሲሳብና ወደ ኋላ ሲሄድ ትደነግጣለች። ራዲና ደግሞ በቤቷ ውስጥ ብርጭቆ መሰባበር ድምጽ ትሰማለች። ኤማ በበኩሏ በቤቷ ውስጥ አንድ ሰው ያለ ይመስላታል። ዱቄት ወለሉ ላይ ትበትናለች። ካሜራዋን ወደ መሬት ስታዞር አንድ የማይታይ አካል ዱቄቱ ላይ የተራመደ የእግር ኮቴ ሲወጣ ይታያል። ይህ ትዕይንት ለተመልካች በጣም አስፈሪ ነው። ቴዲ ነገሩ አሁን ለማመን ከብዷታል። ነገር ግን በቤት ያለው የውሃ ማሳቢያ በራሱ ሲከፈት ሲዘጋ ሲያይ መፍራት ይጀምራል። አሁን ነገሩን ከመቀለድ አልፏል። የመጀመሪያው ሰለባ ካሮላይን ናት። ካሮላይን በካሜራዋ ላይ የሆነ ጥቁር ጥላ አይታ ወደ ስክሪኑ ስትጠጋ አንድ የማይታይ ኃይል ፊቷን ይዞ ወደ ላፕቶፕ ስክሪን ደጋግሞ ይደበድባታል። ፍንጯን ግንባሯን ተሰባብሮ ደማ በላፕቶፕ ላይ ሲረጭ ጓደኞቿ በቪዲዮ እያዩ ይጮሃሉ። በመቀጠል ቴዲ ከሴት ጓደኛው ጋር ሆኖ ከቤት ለመውጣት ሲሞክር መንፈሱ ያጠቃዋል። ቴዲ ራሱን ስቶ መሬት ላይ ሲወድቅ መንፈሱ በእሳት ያቃጥለዋል። ጄማ በጣም ስለፈራች እሷም ከቤት ለመውጣት ትሞክራለች። ነገር ግን መንፈሱ በሩ ዘግቶባት በጭካኔ አንቆ ይገላታል። ኤማ በበኩሏ ካሜራዋን ይዛ በቤቷ ውስጥ ስትሮጥ መንፈሱ አንስቶ ከፎቅ ላይ ይወረውራታል። ኤማ መሬት ላይ ወድቃ ህይወቷ ሲያልፍ ካሜራው አሁንም እየቀረጸ ነበር። አሁን ብዙም ላይ የቀሩት ሃሌይ እና ጄማ ብቻቸው ናቸው። ጄማ የሃሌይ ቤት ስትደርስ ቤቱ በጭስ እና በጨለማ ተሞልቷል። ሃሌይ በቤቷ ውስጥ ተደብቃ እያለቀሰች ነው። ጄማ ሃሌይን ፈልጋ ታገኛታለች። ሁለቱም ተቃቅፈው እያለቀሱ ሳለ የዙም የ40 ደቂቃ የነፃ ጊዜ ገደብ ሊያልቅ ሰከንዶች ብቻ ይቀሩታል። ጄማ እና ሃሌይ የሚመጣባቸው ነገር ለማየት ፓሎራይድ ካሜራ ይጠቀማሉ። የካሜራው ፍላሽ ሲበራ በብርሃኑ ውስጥ አንድ በጣም ዘግናኝ ረዥም መንፈስ አጠገባቸው ቆሞ ይታያል። መንፈሱ ፊቱ የተበላሸ እና አይኖቹ የጠፉ ናቸው። የዙም ሰዓቱ 00 ሲል ሲያበቃ መንፈሱ በታላቅ ጩኸት ሁለቱም ያጠቃል።